ወዳጅ ማለት አንተ በችግርህ በመከራ ሰዓት አብሮ የሆነ ትክክለኛ ወዳጅ ነው። ነብዩም ክብሩን ገለጹ። ከአቡበከር ከሰው ሁሉ ማን ይወዳሉ ሲባሉ አይሻን ወዳሉ። እናታችን አይሻ ያቺ ጀግናዋ ወጣት ሆና ዒልምን ያስተላለፈች። ዛሬ አንዳንድ ሰዎች ስሟን ቢያበላሹ ቢጠሉም ወደ ሺያው አካባቢ አይሻ የተወደደች የነብዩ የጀነት ሚስት የሆነች አይሻን ወዳሉ አሉ። ثم من ከዛ አስቀጥሎ ሲባሉ አቡሃ አባቷን። ማን ነው አባቷ? አቡበከር ሲዲቅ በችግራቸው ሰዓት መጀመሪያ እስልምናን ከወንዶች የተቀበለው አቡበከር ሲዲቅ ነው። መጀመሪያ ከሴቶች እናታችን ኸዲጃ አለች፣ ከአገልጋይ ዘይዳ፣ ከህፃናት አሊ ያለ በአንድ ቀን ውስጥ 4 ሰው ሰልም። አቡበከር ሲዲቅ በዛ መከራ ሰዓት ላይ ነብዩ ላይ የተለያየ ነገር ሲያደርጉባቸው ምን ሲሏቸው አተቅቱሉነ ረጁላን አን የቁለ ረቢ አላህ፣ ጌታዬ አላህ ነው ስላለ ብቻ ትገሉታላችሁን ሲሉ አንተም የሱን ቢጤ ብለው አቡበከር ራሳቸውን እስኪስቱ ድረስ ደበደቧቸው። ኋላ ተሸክመው ይዟቸው ሄዱ። ምግብ ሲያቀርቡላቸው አልበላም፣ ነብዩ ያሉበት ሁኔታ ሳልመለከት አልበላም ምግብ አሉ። አቡበከር ረዲየላሁ ዐንሁ ውዴታ